ምንድነው ያለኝ እኔ ለቤተክርስቲያን ቅርብ ሰው ነኝ አለኝ አቃሃለሁ ታቦት ከሚካኤል ታቦት ሲወጣ አለኝ ስታገለግል አቃሃለሁ ድሮም ጀምሮ ስትቀርጽ አቃሃለሁ ቪዲዮ ቅርብ ጊዜ ደግሞ እንደዚሁ ስራዎችን ያያየሁኝ ነው ግን ትምህርቱ ጤነኛ መሆኑን ያወቁት አሁን ነው በዚህ ስራ ነው ያወቁትና አሁን ማዳመጥ ጀምራለሁ ንስሐ ገባለሁ ንስሐ አባት ይዛለሁ መቁረብ ጀምራለሁ ለቤተክርስቲያን ቅርብ ሆኜ ከቤተክርስቲያን የራኩ መሆኔን አላወኩም ነበር ያለው ለቤተክርስቲያን ቅርብ ነኝ አለ ግን በስጋዬ ነው ለቤተክርስቲያን ቅርብ የሆንኩት ለአገልጋዮች ነው ቅርብ የሆንኩት እንጂ መንፈሴና ህይወቴ ግን ከቤተክርስቲያን የራቀ ነው ጸሎት ክፍል የለኝም ንስሐ አባት የለኝም ንስሐ አልገባውም ወይም ደግሞ ቅዱስ ቁርባን አልተቀበልኩም ይሄ ዋናውን ነገር ትቻው ቤተክርስቲያን ላይ ማውደልድል ሰው ነበርኩም ብሎ በጣም በሚገርም መልኩ ራሱን በጸጸት መልክ ላይ ተናገረውና የጸሎት ክፍል ስራልኝ ብሎ የጸሎት ክፍል ተሰራለት ግን ገብቶ እንዳይጸልይ አንድ ሳምንት ሙሉ አሸው ይላል ይገባል አባታችን ይወጣል ምን ይላል በቃ መከራውን አየ በህልሙ ግን አንድ ነገር አየና ምንድነው የሆነ ችግር እንዳለበትና ከሚስቱ ጋር ከልጆቹ ጋር በሰላም ነው ያለው ምንም የጎደለበት ነገር የለውም ግን እንዳይጸልይ የተከላከለው አንድ ነገር እንዳለ ቤተክርስቲያን ራሱ የሚያወደልድለው አንድ ነገር እንዳለ ተረዳና ይሄ ጠቋር የምትለው መንፈስ ሳይሆን አይቀርም እኔ ውስጥ ያለው አለ ገዳም ለገዳም ያዞረኛል እሄዳለሁ ሳለማለሁ ምን እላለሁ ቤተክርስቲያን አካባቢ አለሁኝ ግን የለሁም አለ ይሄ ነው ትክክለኛ ምስክርነት ማለት ይሄ ነው አለሁ ግን የለሁም በስጋ አለሁኝ በነፍስ ግን የለሁም በአፍ አለሁኝ ግን በተግባር የለሁም በመንፈሳዊ ህይወት የለሁም በስጋ ህይወት ግን አለሁ ብሎ እንደማለት ነው አለሁ ግን የለሁም ማለትና ሐቅ የሆነ ለመጀመሪያ ጊዜ የመሰከረልኝ ሰው ቢኖር ይሄ ነው እና ለቤተክርስቲያን ቅርብ ከሆኑ ሰዎች ከምዕመናን እኛን ከሚነቅፉ እኛን ከሚቃወሙ ሰዎች መካከል በትክክል የተመለሰ ሰው ያየሁት ይሄንን ሰው ይሄን የመሰለ ህይወት እንዲኖሩ የጋበዛቸው አንድ ትምህርት ነው እስቲ አርገው ቴሌቪዥኑ ስማርት ነው እስቲ እዛ ላይ አርገውማ ሊው የምትለዋ ሐሳብ ነች ይሄንን ሁሉ ነገር የቀየረችው ስለዚህ ለመስማትና ለማየት ፈቃደኛ መሆን ማለት ለመዳን ፈቃደኛ መሆን ማለት ነው በቃ ለማዳመጥ ፈቃደኛ መሆን ማለት ጠላትን ለማወቅም ወዳጅን ለማወቅም ፈቃደኛ መሆን ማለት ነው እግዚአብሔር አብዶ በራቸው ላይ አምጥቶ ደብተራውን አሳያቸው ግን ለዚህ ሁሉ ነገር ይዳረጋቸው ደብተራው ነው ማለት አይቻልም መጀመሪያ ራሳቸው ፈቃድ ነው የሆኑ ነገር ያደረገው መጀመሪያም የወደቀና ተራ የሆነ ሰው ነበር የቀረቡት እንዲያው ምን ብየው ነበር አሉ የዛሬ 10 ዓመት ነው 15 ዓመት ይሄን ሰው ይያሉ እዛው ሰፈር የማይጠፋ ነው ልክስክስ ነውና እኔ ምለው ለብዙዎቻችን ግን ብዙ ይሄ መሬት እንድገዛ በጣም ረድተኛል ግን ለራስ ግን መሆን አቅቷል እዚህ ጊዜ እኛ ምን ያደርግልናል እኛ እኮ ብዙዎችን ባለጸጋ እናደርጋለን እኛ ድሆች ስንሆን ብሎ የመጽሐፍ ቅዱስን ቃል ጠቀሰብኛል እና እንዲህ ነው በጥቅሱ መጫወት እንዲህ ነው በጥቅሱ ማሳበብ ጥበብ ይያሉ ጠባብነትን ማሳየት ከባድ ነውና አሁን ቶሎ ሰርግ ተጠርታችኋል እንግዲህ ጥር ላይ በሚዲያ ላይ ወይ ፎቶዋን አሳያለሁ ወይ ደግሞ እንኳን ደስ አላችሁ ብዬ ከማቀርባቸው ከ6 አሁን ጥር ላይ ከሚመጡ ከ6 ሙሽሮች ውስጥ አንዷ እሷ ነች ማለት ነው አሁን ጥር ሲመጣ 6 ሙሽራ አለኝ እግዚአብሔር ይመስገን ከጎዳና ተነስተው የሚጋቡም አሉ ከሀብትም ወርደው በተክሊል የሚጋቡ አሉ ወርደው ስላችሁ በትህትና ማለት ነው ቤተክርስቲያንን አክብረዋት በጣም ሀብታም የሆኑ ሰዎች በስልጣን ደረጃ ላይ የሚገኙ ሰዎች እንዴት ድንግል ሆነው ተገኙ እግዚአብሔር የሚያውቀው ነው በቃ ድንግል ናቸው ሁለቱም ባልና ሚስት ሀብታም ሆኖ ድንግል ይከብዳል ዳም ሆኖ ድንግል ይከብዳል በርግጥ አንዳንድ ጊዜ ግን ገንዘብ ስለሚያባልግ ነው ሀብታም ሆኖ ድንግል ያልኩትና ከዛ አንፃር ብቻ እግዚአብሔር ይመስገን 6 ሙሽሮች መካከል አንዷ ናት እናንተስ እንዴት ናችሁ በገዛ እጃችሁ ትዳራችሁን ያጣችሁ ሰዎች ሚስት ስታማግጥ አግኝታት አንቺ እንደዚህ ብለ ሰድባት አንቺ ባለይ አንቺ እንደዚህ ምንጣ ነው እና የምትሉት እንደዚህ ነሽ ብለ ሰድባት ወይም እንደዚህ ነህ አንተ ባለጊ እንፋታ በቃ ዲቮርስ በቃ ምን መፋታት ነው የምፈልገው ብለሽ በፊት he is my fiance እንዳላልሹ የኔ ጮኛዬ ነው ፍቅረኛዬ ነው እንዳላልሹ ማሪ ሃኒ እንዳላልሹ ቶሎ በቃ ልክ ከሴት ጋር ከሰራተኛ ጋር ከሆነች ሴት ጋር ሲደዋወል ወይም ደግሞ ሲያማግጥ አግኝተሽ ቶሎ እንፋታ ያልሽበትን መንገድ ትንሽ ቆም ብለሽ ማሰብ አትፈልጊ ማን ነው ባለቤቴን እንዲያማግጥ ያደረገው ማን ነው ሚስቴን እንድታማግጥ ያደረጋት የእውነት ራሷ ወዳ ፈቅዳ አድርጋው ቢሆንም እንኳን ለዚህ ነገር የዳረጋት ምንድነው የኔ ጸባይ የኔ ባህሪ እኔ ጋር ያለው መንፈስ ነው እሷ ጋር ሄደው እንድንፋታ የሚፈልገው መንፈስ እኔ ጋር ያለው እሷ ጋር ያለው ምንድነው ብላችሁ ቼክ አድርጉ ራሳችሁን
ብዙ ጊዜ ትዳር የሚበተነው እጅ ከፍንጅ በመያያዝ ቢሆንም እጅ ከፍንጅ እንዲያዙ ያደረገው ግን እንዲፋቱ ስለሚፈልግ ነው ብላችሁ ማሰብ አለባችሁ። እንደፈለገ ሲያማግጥም እሽኮለሌ ሲልም ቢሆንም እንኳን እያወቀ እንዲሆን ያደረገውን ነገር ነው ማሰብ ያለባችሁ። ሆን ብሎ ያደረገው ነገር ከሆነ ሆን ብሎ እንዲሆን ያደረገውን፣ ሳያውቅም ከሆነ ሳያውቅ ያደረገው እንዴት ነው? ለምንድን ነው ይሄ ትዳር እንዳይጸና የተፈለገው? ለገንዘብም ብሎ ካገባች ለገንዘብ ብሎ እንዲያገባሽ ያደረገው ማን ነው? ለገንዘብ ብላ ካገባችህም ከዛ ከፈታችህም ይሄን ያደረገችበት መንገድ ያስደረጋት ወይም ይሄን ያደረገው ማን ነው? አንተ ውስጥ ያለው ነው ወይ? ብርህ እንዲበላ ያደረገው ያንተው አይነ ጥላ ነች? ብርሽ እንዲበላ ያደረገው አንቺ ውስጥ ያለው አይነ ጥላ ነው? ያ ሰውዬ ላይ አድሮ አግብቶሽ እንዲፈታ ያደረገው ዘገምተኛ ልጅ ወይም አካል ጉዳተኛ ልጅ ወይ የሆነ ልጅ እንዲወለድ ያደረገው ማን ነው? በትዳርሽ ደስተኛ እንዳትሆኝ ነው? በተወለደው ልጅ ስሜትሽ እንዲጎዳ ቅስምሽ እንዲሰበር ያደረገው ማን ነው? ይሄን ቼክ ማድረግ የእናቴ አባት ዛር ነው? አንቺ በሰራሹ ግፍ ነው? በሰው ልጅ ስቀሽ ነበር? በሰው ልጅ አላግጠሽ ነበር? ድንገት የሆነ ነገር ተናግረሽ ነበር? ብዙ ሰዎች አሉ የሰው ልጅ ላይ ያላግጣሉ፣ የሰው ልጅ ላይ ይስቃሉ። በሆነ አካል ጉዳተኛ ከዛ እነሱም ደግሞ ያን ይወልዳሉ። ያ ነው እግዚአብሔር ተቆጥቶ ነው ወይስ የባለቤትሽ ችግር ነው ወይስ የሚስትህ ችግር ነው? ይሄ ማጣራት ያስፈልጋል። ዝም ብሎ መፋታት አይደለም። ፍቺው ላይ ሄዶ ይደርሳል እኮ አንድ ቀን ነው ወረቀት የሚቀደደው። ቆም ብሎ ማሰብ ግን መሸነፍን የመሰለ ነገር ግን የለም። ይሁን እስቲ ቆይ አንድ ጊዜ ቆይ፣ ምንም ችግር የለውም። የግዴታ ድንግል አግብተህ ንጹህ ሴት አግብተህ ኑር የሚል የለም። አግብተህ የፈታችኋንም በምክንያት ከሆነ የፈታችሁ ታገባት ትችላለህ። ብዙ ወንዶች የምታቅም ሴተኛ ዳሪ ልታገባ ትችላለህ። ጉዳዩ እሱ ሳይሆን የልብና የአእምሮ የህሊና ንጽህናዋን ነው ያቆሸሸውን ማየት ያለብን እንጂ ስጋዋ ስለቆሸሸ አይደለም፣ ወይም ስጋው ስለቆሸሸ ሄዶ ከሴት ጋር ስለተኛ አይደለም። ያ ያደፈው ስጋ በሳሙና የሚጸዳ ነገር ነው። በሳሙና የማይጸዳ እዚህ ውስጥ አለ። ልብ፣ ህሊና፣ አእምሮ ይባላል። እሱን ነገር ያቆሸሸባት ማን ነው? ያን ነገር የባልሽን ማንነት ያቆሸሸብሽ ማን ነው የሚለውን ነገር ማሰብ ያለባችሁ። እና በስተርጅና ደግሞ መፋታት በዝቷል። አሁን በስተርጅና በቃ ይፋታሉ። በጣም የሚገርም ነው። ሃይማኖት ይከዳሉ። በስተርጅና ወደ ሌላ እምነት ይሄዳሉ። በንስሐ አባቶቻቸው አማካኝነት ወደ ሌላ እምነት ሄደው በጣም ብዙ ችግር ውስጥ የገቡ ሰዎች አሉ። ያሳዝናል። እና ማን ነው ግን እንደዚህ ያደረገው? ለምንድን ነው ሃይማኖት የከዱት? ለምንድን ነው የተፋቱት? በስተርጅና ለምን ነው የሚጣሉት? ለምን አልጋ ለዩ? ለምንድን ነው ባልና ሚስት በስተርጅና አልጋ ለይተው የሚተኙት? አንድ ላይ ቢተኙ ምን ችግር አለው? ስጋቸው ቀዝቅዟል፣ ደማቸው ቀዝቅዟል። ምንድን ነው ልባቸውን ድንጋይ ያደረገው? ምንድን ነው እልህኛ ያደረገው? ዛር ነው? የቤተሰብ የጎረቤት መተት ነው? ወይስ ደግሞ ውስጣቸው ያለ የራሳቸው ችግር ነው? እውነት አሳማኝ ነገር አለ? ሰዎች እንዲጣሉ የሚያሳምን ምን አለ? የፈለገ ነገር ቢሆን ክርስቶስን ከወጉት የበለጠ ወንጀል አለ እንዴ? ያንን እንኳን ይቅርታ አድርጓል። የወጉትን እንኳን ታርቋል። እኛ ማን ስለሆንን ነው ቤት ውስጥ ባለ ትርኪ ምርኪ ነገር ተጣልተን አልጋ ለይተን ለዘመናት የምንቆየው? ስለዚህ ማጥናት ያስፈልጋል። ስለነበረ ሰዓቱ አምላካችን ስም የተመሰገነ ይሁን። የሰርጉ ቀን ይበለን።